አብዛኞቻችሁ እንግሊዘኛ ቋንቋ ከየት ጀምራችሁ መማር እንዳለባችሁ አታውቁም ወይም ደግሞ ከየት መጀመር እንዳለባችሁ ግራ ተጋብታችኋል። ለዚህ ነው እንግሊዘኛ ለመናገር ብዙ ጊዜ የሚወስድባችሁ። ይህ ችግር የእናንተ ችግር ብቻ ሳይሆን አብዛኞቹ የእንግሊዘኛ መማሪያ ቻናሎች እንግሊዘኛ ከየት መጀመር እንዳለባችሁ አይነግሯችሁም። ታዲያ በዛሬ ቪዲዮ እንግሊዘኛ ቋንቋ ከየት መጀመር እንዳለባችሁ እነግራችኋለሁ። እንዲሁም ፓርት 1ን ትማራላችሁ። የዚህ ቪዲዮ መጨረሻ ላይ የትኛውም የእንግሊዘኛ መማሪያ ቻናል ያላደረገላችሁን የእንግሊዘኛን በፍጥነት ለመናገር የሚረዳችሁን ከ450 በላይ የሆኑ ቨርቦችን በአማርኛ የተተረጎመ ከየት እንደምታገኙ እነግራችኋለሁ። አብራችሁን ቆዩ። ሄሎ ጋይስ ዌልካም ቱ ፒተር ማይን ቲዩብ። ሰላም እንዴት ናችሁ? እንኳን ወደዚህ አስተማሪ ቻናል በደህና መጣችሁ። ይህ ቻናል እንግሊዘኛን በቀላል መልኩ የሚያስተምራችሁ ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ ጀምሩት። እንጀምር። ወደ ዛሬው ርዕሳችን ስናልፍ የዛሬው ርዕሳችን ወይም ደግሞ ዛሬ ቶፒካችን የሚሆነው ከላይ ከመግቢያ እንደነገርኳችሁ እንግሊዘኛን ከየት መጀመር እንዳለባችሁ የምነግራችሁ ይሆናል። አሁን ላይ ቀጥዬ የምዘረዝራቸውን በማስታወሻ ደብተር በመያዝ ስቴፕ ባይ ስቴፕ መማር ትችላላችሁ። እንቀጥል። በመጀመሪያ ስለ ፕሬዘንት ማቴሪያል፣ ስለ አሁናዊ ንብረቶቻችሁ፣ ስለ ፓስት ማቴሪያል፣ ስለ በፊት ንብረቶቻችሁ፣ ስለ ፊቸር ማቴሪያል፣ ስለ ወደፊት ስለምታፈሩ ንብረት እንዴት አድርጋችሁ እንደምታወሩ እንዲሁም እንዴት አድርጋችሁ ጥያቄ መጠየቅ እንደምትችሉ፣ በመቀጠል ስለ አይዴንቲቲ ማለትም ስለ ፕሬዘንት አይዴንቲቲ፣ ስለ አሁናዊ ማንነታችሁ፣ ስለ ፓስት አይዴንቲቲ፣ ስለ አለፈ ማንነታችሁ፣ ስለ ፊቸር አይዴንቲቲ፣ ስለ ወደፊት ማንነታችሁ እንዴት አድርጋችሁ ማውራት እንደምትችሉ፣ እንዴት አድርጋችሁ ጥያቄ መጠየቅ እንደምትችሉ፣ ስለ ፕሬዘንት ኢንተረስት፣ ስለ አሁናዊ ፍላጎታችሁ፣ ስለ ፓስት ኢንተረስት፣ ስለ በፊት ስለነበራችሁ ፍላጎት፣ እነዚህን ሁሉ ስቴፕ ባይ ስቴፕ ከተማራችሁ እንግሊዘኛን በአጭር ጊዜ ውስጥ ትናገራላችሁ። የአብዛኞቻችሁ ጥያቄ የሚሆነው ታዲያ እነዚህን ማን ስቴፕ ባይ ስቴፕ ያስተምረናል ካላችሁ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን ኦል የሚለው ላይ በማድረግ ከላይ የገለጽኩላችሁን ትምህርቶች ቪዲዮ እየሰራው ስለምለቅ ስቴፕ ባይ ስቴፕ መከታተል መማር ትችላላችሁ። አሁን በመቀጠል የመጀመሪያውን ቶፒክ እንመልከት። ስለ ፕሬዘንት ማቴሪያል ማለትም አሁን ስላላችሁ ንብረት ለማውራት ሆነ ጥያቄ ለመጠየቅ ማወቅ ያለባችሁ በጣም ቀላል የሆነ ስትራክቸር አለ። ፎርሙላውም በጣም ቀላል ስለሆነ ተከታተሉኝ። ፎርሙላውም የሚሆነው ኤምኤን የጻፍኩት ሚኒም ማለት ነው። አጥሪ ጽፎ ነው። ሚኒም ፕላስ ሃቭ ሃስ ፕላስ ናውን ይሆናል ማለት ነው። ሚኒም ማለት በአጭሩ ሰባቱ ስሞች ማለት ነው። እነርሱም አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት። እነዚህን ሰባቱ ስሞች በሚኒም ቦታ ላይ እያፈራረቅን እየተካን እንጠቀማለን። ፕላስ ሃቭ ሃዝ። ሃቭ ሃዝ ማለት ሃቭና ሃዝ በአንድ ላይ እንጠቀማለን ማለት ሳይሆን አሁን ከጠራናቸው ስሞች ውስጥ ለሃቭ የምንጠቀመው አራቱን ስሞች ሲሆን ለሃዝ ደግሞ ሶስቱን ስሞች እንጠቀማለን። ለሃቭ የምንጠቀመው አይ፣ ዊ፣ ዩ፣ ዘይ ሲሆን ለሃዝ ደግሞ ሂ፣ ሺ፣ ኢት እንጠቀማለን ማለት ነው። እዚህ ጋር በደንብ አስተውሉ። ለሃቭ የምንጠቀመው እነዚህ አራቱን ስሞችን ሲሆን ለሃዝ ደግሞ እነዚህ ሶስቱ ስሞች እንጠቀማለን ማለት ነው። ፕላስ ናውን። ናውን ማለት የተለያዩ መጠሪያ ስሞች ማለት ነው። አሁን ላይ ያላችሁን ንብረት በናውን ቦታ ላይ ታስገባላችሁ ወይም ደግሞ ያስገባችሁ መስራት ትችላላችሁ። ለምሳሌ አሁን ላይ ያላችሁ ንብረት ፎን ሊሆን ይችላል፣ ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ቡክ ሊሆን ይችላል። እንዴትስ የመሳሰሉትን አሁን ላይ ያላችሁ ንብረቶች በናውን ቦታ ላይ እያስገባችሁ ወይም ደግሞ እያስገባን እንሰራለን ማለት ነው። አሁን ፎርሙላው ግልጽ ሆኗል ብዬ አስባለሁ። ኤግዛምፕል በምናይበት ጊዜ ደግሞ ሞር የበለጠ ግልጽ ሆኖላችኋል። ኤግዛምፕል በምናይበት ጊዜ አይ ሃቭ ኤ ካር በሚኒም ቦታ ላይ አይ አስገባው። ፕላስ ቅድም አይን ለሃቭ እንደምንጠቀም አይተናል። ፕላስ በናውን ቦታ ላይ ደግሞ ካርን አስገባው ማለት ነው። አይ ሃቭ ኤ ካር ማለት እኔ መኪና አለኝ። ሁለተኛ ኤግዛምፕል ሂ ሃዝ ኤ ሃውስ። ሂ ሃዝ ኤ ሃውስ በሚኒም ቦታ ላይ ሂን አስገባን። ሂን ቅድም ለሃዝ እንደምንጠቀም አይተናል። ፕላስ በናውን ቦታ ላይ ደግሞ ሃውስን አስገባን ማለት ነው። ሂ ሃዝ ኤ ሃውስ ማለት እሱ ቤት አለው ብለን በዚህ ፎርሙላ መሰረት በቀላል መልኩ መስራት ችለናል ማለት ነው። ተጨማሪ ኤግዛምፕል ዊ ሃቭ ኤ ካምፓኒ። ዊ ሃቭ ኤ ካምፓኒ በሚኒም ቦታ ላይ ዊን ፕላስ ሃቭን ፕላስ በናውን ቦታ ላይ ደግሞ ካምፓኒ። ዊ ሃቭ ኤ ካምፓኒ ማለት እኛ ድርጅት አለን ብዬ በዚች ፎርሙላ መሰረት በቀላል መልኩ መናገር ችያለሁ ማለት ነው።
ኔጌቲቭ ማድረግ ከፈለጋችሁ ማለትም አሁን ላይ የሌላችሁን ለመግለጽ ከፈለጋችሁ ይህ ፎርሙላ እንዳለ ሆኖ ከሀብና ሀዝ በመቀጠል ናትን በመጨመር በቀላል መልኩ ኔጌቲቭ አድርጋችሁ ማውራት ትችላላችሁ። ለምሳሌ አይ ሃቭ ናት ኮምፒውተር፣ አይ ሃቭ ናት የኮምፒውተር አይን አስገባው በሜኒን ቦታ ላይ ፕላስ ሃቭን ፕላስ ናትን ፕላስ በናውን ቦታ ላይ ደግሞ ኮምፒውተርን። አይ ሃቭ ናት የኮምፒውተር ማለት እኔ ኮምፒውተር የለኝም ብዬ በቀላል መልኩ ናትን በመጨመር ኔጌቲቭ አድርጌ መስራት ችያለሁ። ሁለተኛ ኤግዛምፕል ሺ ሃዝ ናት ኤፎን፣ ሺ ሃዝ ናት ኤፎን በሜኒን ቦታ ላይ ሺን ፕላስ ሃዝን ፕላስ ናትን ፕላስ በናውን ቦታ ላይ ደግሞ ፎን የሚለውን ሺ ሃዝ ናት ኤፎን ማለት እሷ ስልክ የላትም ብለን በቀላል መልኩ መስራት እንችላለን። ተጨማሪ ኤግዛምፕል ዩ ሃቭንት ታብሌት፣ ዩ ሃቭንት ኤ ታብሌት አንተ ታብሌት የለህም። እዚህ ጋር አይ ሃቭ ናት ብላችሁ ከምትሰሩ ሃቭ ናትን አሳጥራችሁ ሃቭንት አድርጋችሁ መስራት ትችላላችሁ። ለምሳሌ ይሄን ኤግዛምፕል ራሱ መልሰን በምናይበት ጊዜ አይ ሃቭ ናት ኤ ኮምፒውተር ከምትሉ አሳጥራችሁ አይ ሃቭንት ኤ ኮምፒውተር ብትሉ ትንሽ ፐርፌክት ይሆናል። ሺ ሃዝ ኖት ኤ ፎን የነበረውን ሺ ሃዝንት ኤ ፎን፣ ዩ ሃቭንት የታብሌት የነበረውን ዩ ሃቭንት የታብሌት አድርጋችሁ ሃቭናትን በማሳጠር በቀላል መልኩ በእንደዛ መልኩ መስራት ትችላላችሁ። ጥያቄ ለመጠየቅ ከፈለጋችሁ ደግሞ ሃቭና ሃዝን በማስቀደም ፕላስ በመቀጠል ሚኒም ፕላስ ናውን አድርጋችሁ በቀላል መልኩ ጥያቄ መጠየቅ ትችላላችሁ። ማለትም የሚኒም እና የሃዝና ሃቭ ቦታን በማቀያየር በቀላል መልኩ ጥያቄ መጠየቅ ትችላላችሁ። ኤግዛምፕል በምናይበት ጊዜ ሃቭ ዩ ኤ ካር፣ ሃቭ ዩ ኤ ካር ሃቭን ወሰድኩኝ። ሃቭን ከወሰድን የምንጠቀመው ስሞች አራቱን እንደሆነ ከላይ አይተናል። እነርሱም አይ ዊ ዩ ዘይ ለነዚህ ለአራቱ ስሞች እንደምንጠቀም ሃቭን ወሰድኩኝ። በመቀጠል ዩን ፕላስ በናውን ቦታ ላይ ደግሞ ካርን። ሃቭ ዩ ኤ ካር ማለት አንተ መኪና አለክ እንዴ ካለው ምን ብሎ መልስላችኋል? የስ አይ ሃቭ ኤ ካር አዎ መኪና አለኝ። ከሌላው ደግሞ ኖ አይ ሃቭንት ካር አይ መኪና የለኝም ብሎ መመለስ ይችላል ማለት ነው። አናዘር ኤግዛምፕል ሃዝ ሺ ኮምፒውተር፣ ሃዝ ሺ ኮምፒውተር ሃዝን አስገባው ፕላስ ሃዝን ከወሰድን ለሶስቱ ስሞች እንደምንጠቀም እነርሱም ለሂ ለሺ ለኢት እንደምንጠቀም ከነዛ መካከል እዚህ ጋር ሺን ተጠቅመናል። ፕላስ በናውን ቦታ ላይ ደግሞ ኮምፒውተር እናስገባን ማለት ነው። ሃሺ ኮምፒውተር ማለት እሷ ኮምፒውተር አላት እንዴ ካላት የስ ሺ ሃዝ ኮምፒውተር አዎ እሷ ኮምፒውተር አላት። ከሌላ ደግሞ ኖ ሺ ሃዝንት ኮምፒውተር አይ እሷ ኮምፒውተር የላትም ብላችሁ በቀላል መልኩም መመለስ ትችላላችሁ ማለት ነው። ከእናንተ የሚጠበቀው እኔ 1 2 3 ኤግዛምፕሎችን ነው እኔ እየሰራሁላችሁ ያለሁት። እናንተም ሞር የበለጠ ብዙ የተለያዩ ኤግዛምፕሎችን እየሰራችሁ ፕራክቲስ ወይም ደግሞ ልምምድ ማድረግ ከእናንተ ይጠበቃል ማለት ነው። ቀድም የነገርኳችሁ ከ450 በላይ ቨርቦችን የምታገኙት በቴሌግራም ቻናል @petermantiub ብላችሁ ሰርች በማድረግ ማግኘት ትችላላችሁ። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ thank you very much. Don't forget to like and subscribe for more lessons. See you next time.